አቅራቢያ ያለው ፖሊስ ጣቢያ ሂጂ ተባልኩኝ። አቅራቢያ ያለው ፖሊስ ጣቢያ ሄድኩኝ። በጣም ስለተናደድኩኝ አጋጣሚ ደግሞ እኔ ላይሰንሴን ጨርሻለሁ። ገባችሁ? ፈጣሪ ሲጠብቃችሁ። ሱቁ ሊከፈት ኦልሬዲ ላይሰንሱ አልቆ ሐሙስ ነው። ይሄ ነገር ደግሞ የተካሄደው መቼ ነው? ማክሰኞ ዕለት አስባችሁታል? ከዛም በኋላ ላይሰንስ በእጄ ይዤ ነበር። እኔ ፖሊስ ጣቢያ ሄድኩላችሁ። ፖሊስ ጣቢያ ሄጄ ከዛን ሂጂ አመለከትኩኝ። ሳመለክት ምናምን ማለት ነው የልጅቷን ስልክ ቁጥር ተባለ። የልጅቷን ስልክ ቁጥር ሰጠውኝ። ስሰጣቸው ስም ይወጣል። እኔ ብዙ ጊዜ ሲም ካርድ ለሰው አታውጡም እላችሁ። ሲም ካርድ ለሰው ስታወጡ የእናንተ ስም ነው። ያ ሰው ወንጀል ቢሰራ እናንተ ናችሁ በዛ ስም ላይ የምትወጡት፣ እናንተ ናችሁ ተጠያቂ። እናንተ ባወጣችሁ ሲም ተደውሎም ነው የሆነ ችግር ከደረሰ ማለት ነውና ተደወለ። ምን ቢሆን ጥሩ ነው? ሲሙን ያወጣችለት ኢትዮጵያዊ ናት። ተደወለላት፣ ፖሊስ ነው። ተንቀጠቀጡ፣ እንደዚህ ማለት ነው። ተንቀጠቀጡ። እንዳጋጣሚ ደወሉልኝ ምናምን። ወዳሁኑ ፖሊሱ እንግዲህ ፈጣሪ ረድቶኝ ጥሩ ፖሊስ ነበር ያጋጠመኝ እንጂ አንዳንድ ፖሊሶች በጣም ያመናጭቁ ነበር። ስለ እውነት ለፈጣሪን ልመርዳት ነው ስለረዳኝ ነው እንጂ እውነቴን ነው። ገብርኤልን ያመናጭቋቸዋል፣ ማንም አይሰማቸው። የዛን ቀን ደወለ ምናምን፣ ይሄው እንደዚህ አድርጎ ያመጡልኛል። ቀሚስ ወስደው እንደዚህ በመቀስ ቆርጦ ይልኩልኛል ምናምን። ፎቶ ቪዲዮ ስለነበረኝ ያሳዩ። ከዛን ልጅቷ ጋር ተደወለ፣ ተንቀጠቀጠች። ሰውየው በቃ ሲደውሉ እንትንላቸዋለሁ ምናምን ተባለ። ከዛን ልጅቷ ሴትዮዋ ደወለቻ ወደ እኔ እኮ አቅሻለሁ ምናምን፣ ይሄ ሁሉ ያደረገችው እንደዚህች አይነት ሴት ናት፣ ያው ያንቺ ጓደኛ ናት ምናምን አለችኝ። ይሄ ሁሉ የተደረገው በእሷ ነው፣ ልጆች በእሷ ተመርተው ነው የሁሉ ያደረጉት አለች። እኔ የፈለግሽውን ገንዘብ ጠይቂኝ እሰጥሻለሁ አለች። ምክንያቱም ክስ ምን ያክል ዋጋ እንዳለው እዚህ ሀገር ላይ ምን ያክል ዋጋ እንደሚያስከፍል ታውቃለች። ከዛን እባክሽን እንደዚህ ዝጊልኝ ምናምን አለችኝ። ወደ አሁኑ ገንዘቤን ወይ ገንዘቤን ወይ ቀሚሴን አምጡልኝ አልኩኝ። አይ ገንዘብ አስገባልሻለሁ አለች። ገንዘቤን አስገቡልኝ። በዛው ተቋጨ። እኔ አደርኩ። ሮብ ዕለት እሷ ገንዘቤን አስገባችልኝ። እኔ ደግሞ ሐሙስ ሱቄን ከፈትኩ። ብሬ ወዲያውኑ በአካውንቴ ነው ጠብ ያደረጉልኝ ማለት ነው፣ ተንቀጥቅጠው። እኔም ደግሞ ሐሙስ ዕለት ሱቄን ሰርፕራይዝ አልኳቸው። ማንም አያውቅም ነበር፣ ማንም። ከዛን ሁሉም አለፈ። ሱቄን ከፈትኩ። አሁን ሱቅ ከከፈትኩ በኋላ ደግሞ ብዙ ጠላቶች አፈረው። በቃ ግን ደስተኛ ነኝ። ለምንድነው ታዲያ? በጣም እንድጠነክር አድርገውኛል። የሆነ ሰው ሲናገረኝ እንዴት መስራት እንዳለብኝ ከተኛውበት ብንን ብዬ ነው እንደተነሳው ያክል የሚሰማኝ ማለት ነውና ፈጣሪ ይመስገን ዛሬ ላይ ደርሰናል። አሁን ይሄ ሱቅ አመት አልፎ ሁለተኛ አመት ይዘዋል ማለት ነው። ይሄ ሁሉ ነገሮች ብዙ ነገሮችን አሳልፋችሁ የሆነ ደረጃ ላይ ትደርሳላችሁ። ማንም ሰው ያልፋል፣ የማያልፍ ቀን የለም። ትላንትና ይሄን አሳልፌያለሁ፣ ዛሬ ላይም አለው። እኔ ከማንም በላይ ሆኜ አይደለም፣ ግን ከማንም በታች ግን አይደለሁም። ገባችሁ? ከማንም በላይ አይደለሁም፣ ከማንም በታችም አይደለሁም። ማንም ሰው ምንም ይበላችሁ ምንም፣ እናንተ ጠንካራና ጎበዝ ከሆናችሁ ያለማችሁና የወደዳችሁት ቦታ ፈጣሪ ያደርሳችኋል። ግን ቅድሚያ ፈጣሪን ካስቀደማችሁ ብቻ ነው። ይሄ ሁሉ ጀርባ እንግዲህ ባለቤቴ ነበር። ገባችሁ? እንደዛ ነውና ያ ሁሉ ነገር አለፈ። ይሄ ሁሉ አሳልፈን ነው ዛሬ ነው የደረስነው እንጂ በቀላሉ ፎቅ አይገነባም። ገባችሁ? ፎቅ በቀላሉ አይገነባም። ዛሬ ማለት ደግሞ ነገ ማለት አይደለም። ነገ አዲስ ቀን ነው። በሰው ላይ ሸር አታስቡ። ሸር ካሰባችሁ ገደል ነው የምትገቡት። ቅድሚያ የምትገቡት ገደል እናንተ ናችሁ። የምሬን ነው። ማንም ቢበድላችሁ መልሳችሁ እንዳትበድሉ። እውነት የምሬን ነው። እኔ ራሴን ጻድቅ አድርጌ አይደለም፣ ኃጢአተኛና በደለኛ ነኝ። ግን እንዳትበድሉ። ከበደላችሁ ሁለታችሁም አንድ ናችሁ። ማንንም ሰው እንዳትበድይ። የበደለሽን ለፈጣሪ አሳልፈሽ ስጪ። የቀማሽንም ሁሉ ነገር አሳልፈሽ ለእግዚአብሔር ስጪ። እግዚአብሔርን የምሬን ነው። ፈጣሪ ጥፍ ድርብ አድርጎ ነው የሚከፍልሽ ላንቺ። እመኚኝ፣ በእኔ ተማሩ። የምሬን ነው። ገብርኤልን እጥፍ ድርብ አድርጎ ፈጣሪ ይሰጣችኋል። ማንም ሰው ቢበድላችሁ መልሳችሁ እንኳን እንዳትበድሉ። እኔማ በቀላታለሁ፣ እንደዚህ አደርጋለሁ፣ እኔማ ለሷ ካልሰራውላት ኖ ኖ ኖ ኖ።
አንቺ እኮ እምነት አለሽ አይደል እንዴ? የተበደልሽው አንቺ ነሽ አይደል? አሳልፈሽ ስጪ ለፈጣሪ ስራውን እንዲሰራ። ከዛም ፈጣሪ ለእናንተ ትልቅ ነገር ያደርግላችኋል። እመኑኝ ገብርኤልን በፍቅር ከተበደላችሁ ፍቅር ራሱ ዋጋ ይሰጣችኋል። ገብርኤልን ማንም ቢገፋችሁ ቢበድላችሁ በስራችሁ ላይ ብትበደሉ ብትገፉ አጽድዳችሁ እንዳላጸዳችሁ ሰርታችሁ እንዳልሰራችሁ ብዙ ነገሮች አሉ። ሰው ግን አትበድሉ። የዘራችሁን ታጭዳላችሁ። ማንንም እንዳበድሉ። ሰው ሁሌ ነው የምላችሁ ባቄላ ዘርቶ ጤፍ አይሰበስብም። ስንዴ ዘርተሽ ደግሞ እመኑን በቆሎ አሰበስቢም። የዘራሽውን ነው የምታጭጂው። መልካም ከዘራሽ መልካም ነገርን፣ መጥፎ ከዘራሽ መጥፎነትሽን ትበያለሽ ማለት ነው። ገባችሁ? ሁሌ ደግሞ እግዚአብሔር የሚደግፈው መልካም ነገሮችን ብቻ ነው። መጥፎ ነገር አይደግፍም። ሁሌም ደግሞ እየተበደለ ጎን እግዚአብሔር ይቆማል። ሁለተኛ ነገር ደግሞ ከሰው መውደድ ይልቅ የፈጣሪ መውደድን ፈልጉ። ሰው ቢወዳችሁ ባይወዳችሁ ምንም አይጠቅማችሁም። የሆነ ሰዓትም ደግሞ ይጥላችኋል። እውነት የምሬን የሆነ ሰዓት ይጥላችኋል። ሲፈልግ ይወዳችኋል። ፈጣሪ ግን ከነጉለታችን ከነኃጢአታችን ከነበደላችን ነው የሚወደን። ሰው እንዲወዳችሁ ብላችሁ የተለየ ነገር አታድርጉ። ምንም አይጠቅማችሁም። ሰው ወደዳችሁ ጠላችሁ፣ ሰውን በሰውነቱ አክብሪ፣ ሰውን በሰውነቱ ውደጂ፣ አትጸየፊ። ከዛ በተረፈ ግን የሰውን ድንበር እንዳትነኪ፣ ሰውን አክብሪ። ራስሽንም አክብረሽ ድንበርሽን ጠብቀሽ መኖር አለቀ። ከዛ በተረፈ ግን እኔ ሰው እንዲወደኝ ብዬ የተለየ ነገር አላደርግም። ማንም ጋር እኔ ሰው ቤት ሄጄ ራሱ ሰው እንዲወደኝ የማደርገው የለኝም። ቀኝ እጄ የሰጠውን ግራ እጅክ እንዳያይ ነው የሚለው መጽሐፍ ቅዱስ ላይ ታውቃላችሁ። ቀኝ እጄ ዝም ብለሽ ተበደይ አላልኩም። ራሴ አደረኩኝ። ምንድነው ያደረኩት? የተሻለ ነገር የራሴን ስራ ሰራው። የራሴን እንዴ እነሱ በድሏቸውማ ቁጭ ብለሽ የምታይ ከሆነማ ጉድ እኮ ነው። አትበድይ ነው ያልኩት እንጂ እኔ ሁሉ ጊዜ ተበድለሽ ኑሪ አላልኩም። ይለያያል። ለራስሽ የተሻለ የማድረግ እኮ ያንቺ ፋንታ ነው። ገዛች ድንጋይ እውነቴን እኮ ነው። ጠዋት የመጣችሁ ድንጋይ ማታ ደግሞ ከመታችሁ እናንተ ራሳችሁን ድንጋይ እንዴ! እውነቴን ምሬን ነው። ድንጋዩ ምን አደረጋችሁ? እሱ እኮ ቦታው ነው ያለው። ከቦታው እኮ አልተነሳም ድንጋዩ። ለምሳሌ አንድ ድንጋይ ቢመታችሁ እዛው መሬት ላይ ነው ያለው አይደለ? እሱ ከቦታው አልተነካከም። እናንተ ናችሁ ሄዳችሁ የተታመማችሁበት፣ ሄዳችሁ የተጋጫችሁት ማለት ነው እንዴ! ጉድ እኮ ነው። ባልሰረክሽ እያሉ ነው። የምቀኞቼ ወሬ ነው። 4 አመት ሙሉ የት ነበርሽ ታዲያ?